ቢሞላ ስለሆነ ነው እንጂ እንደዚህ አይፈቀድም። እና በስራ መሀል ነው የገባሁት። ቢሞላ ምን እንደሆነ እናሳያቸዋለን። ፍሬ እያፈራ ያለ ነው እና ይሄ ለዚህ ግቢ የተሰጠ ትልቁ ጸጋ ነው። ይህ ዛፍ ማለት ነው። አንደኛ የላዩ ላይ ብትመለከቱ ማለት ነው የበርካታ እንትን መኖሪያ ነው። ንብ አለ። ለምሳሌ እዛ ላይ ይታያቸዋል። ወደ ላይ ከዛ ወደ ዶክተር ማያቻ ንቦች አሉት። የቱሪስቶችን እየሳተ ያለ ዛፍ ነው እና ምርምርም የጀመሩ ሰዎች አሉ። ከወንዶ ገነት ምናምን አካባቢ ማከል የያዘ ውስጥ ያለ በሙሉ ኮድ ሰጥቷቸው ቁጥር ሰጥቷቸው ለዚህ እንደተጻፉ ወይ ተመዝግቦ ይላል። ወይም ደግሞ የሙዚየም የዚህ ሀገር ሀብት ሞልና የዚህ ማዕከላዊ ኢትዮጵያ ክልል ሪሶርስ ቅርስ ናቸው። አሁን እዚህ ሀሊማ መስራች በስጦታ የሰጡት ቁርአን በጣም ይሁን ነው። ጀስት ምንም አይነት እንትን ኮምፒውተር ባልነበረበት ዘመን ላይ ዳቡን ተከትሎ መስመሩን ተከትሎ ሁሉ ይጥፋል። ቀለሙ አይንጠባጠቡ ብላይ እስካሁን ድረስ አልደበዘዘም፣ አልጠፋም። አንተ 110 120 ዓመት ድረስ ህገ መንግስት ኢትዮጵያ ናት ሀገራችን የነበራት በ1923 ነው የተጀመረው። ይሄ ግን ቀደም ብሎ በ1885 አካባቢ ህዝቦችና እንትን ያስተዳድርበት የነበረው ባህልያ ስልጣን ዘመን ላይ ማለት ነው። ይህ ዘላስኪን የጻፈው ህገ መንግስት ነው። የንግድ ህግ አለው፣ የገበያ ህግ አለው፣ የጋብቻ ህግ አለው፣ የግብር ህግ አለው። ወደ 214 አንቀጾች አሉት። ይህ ማለት ህብረተሰቡ ያስተዳድርበት የነበረ ህገ መንግስት ነው። በቅርስነት ተመዝግቦ የለም። ዛሬ 135 ዓመት አካባቢ ይህ ቅርስ ነው በራሱ። በብረት ተቀርጾ እንደዚህ ብታደርገው ልታያዝ ይችላል። የዘመቻ ላይ ምናምን የተጠቀሙባቸው ናቸው።